በዕለተ ዓርብ እንግዲህ ዓርብ የሳምንቱ ኹጥባ የሚባለው ዲስኩር ይደረጋል መስጂድ ላይ። በአጋጣሚ አሰጋጁ ኹጥባውን የሚያደርጉት ኢማም ጠፉና አንድ የአካባቢው ሰው ብድም የሚሉት ሰው እኔ ተነስቼ ዲስኩር ካላረኳል ሲል ለራይ ሰውዬ ደግሞ እዚህ ላይ ወጥቶ ነገር ሊያመጣ ነው እያሉ ሰው ሲቆጡ መድረክ ላይ ወጥቶ ተናገረ። እናንተ ሰዎች አሉ ሙሉ የአረበኛውን ትርጉም ነው ማቀርብላችሁ። ፈጣሪ ከሁለት ከእናትና አባት ከአደምና ሔዋን ፈጠራችሁ፣ ለሁለትም ከፈላችሁ። ግማሾቻችሁን ሀብታም አረገ፣ ግማሾቻችሁን ድሃ አደረገ። ሀብታም ሲያረጋችሁ ልታመሰግኑ፣ ድሃ ሲያደርጋችሁ ልትታገሱ ነበር። ሀብታም ሆኖ የሚያመሰግን የለም፣ ድሃም ሆኖ የታገሰ የለም። አላህ ያጥፋችሁ ብሎ ወረደ። እኛ ሀገር ነጋዴ በኮረሪማ ሊከብር በነጭ ሽንኩርት ይደክማል ይላል ሰውየው። ለብዙ ዘመናት ሽንኩርት ነግዶ ሽንኩርት ጠፍቶ አንድ ቀን ኮረሪማ ሲጭን ኮረሪማው የህይወት መለወጫ ይሆናል ይላል። አንዳንዴ አታውቀውም፣ እዛው ላይ ስትገኝ የሆነ ሂደት ውስጥ ስታልፍ በዛ መስመር ውስጥ ነው ወነሱ ይመጣል በቃ ስላለ ስለተገኘ መስመሩ ላይ ስላለ ኢማም ኢብኑ አልቀይም አልጀውዚ አላህ ስራቸውን እንድላቸውና ላ ተስአመን ወቁፈ ባብ ረብህ ይላሉ። አላህ በር ላይ ቆማችሁ መቆርቆር አትሰልቹ ይላሉ። ወለው ጡሪት ነው ብትባረሩ እንኳን ይላሉ። አንድ ቀን ለዛ ለደጋጎቹና ለሷሊሆቹ በሩ መከፈቱ ስለማይቀር በር ላይ ቆማችሁ ተለጥፋችሁ እንኳን ትገባላችሁ ይላሉ። ይሄ ቦታ ላይ መገኘት፣ እዛች ቦታ ላይ መቆም፣ በትክክለኛው መስመር ላይ መገኘት ወሳኝ ነው። ለውጥ ስታስብም በዛ ልክ ነው የሚመጣው ብዬ ማምነውና መሰረታዊ ነገር ነው ብዬ አምናለሁ።